እሲም በተመለከተ አዳዲስ ነገሮች እየተሰሙ ነው ያሉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ቪዲዮን ላይክ እያደረጋችሁ የፕላስ ምልክቷን አጥፉ፣ አካውንቱ አዲስ ስለሆነ። የኦርቶዶክስ እምነት ተከታዮች አንድ ነገር ላስታውሳችሁ። ባለፈው ብሩክ ኒውስ እና አንድ ወንድማችን እንደዚሁ ስለ አክሱም ሙስሊሞችን በተመለከተ ቪዲዮ ሰርቶ ለጥቂት ደቂቃ ውስጥ ቪዲዮን አስጠፋችሁት። ምን አገባህ ብላችሁ። የራስን እምነት ከፍ ለማድረግ የሌላውን ማጣጣል የለብህም። የነገዋ ጀንበር ምን እዛብህ እንደምትመጣ አይታወቅም። እንዳልኳችሁ አርሲ ላይ ቤተ ክርስቲያን መቃጠሉ፣ ምዕመናን መገደላቸው ይሄ በጣም ያም ነገር ነው፣ ትክክል አይደለም። ለዚህም ማሳያ የሚሆነው አርሲ ላይ ለሚገደሉት ለሚቃጠሉ ቤተ ክርስቲያን ኡስታዞቻችን ወጥቶ ድምፅ እየሆኑ ነው ያሉት። ለዚህም ነው ሙስሊሞች ፍትሃዊ ናቸው የምላችሁ። ትላንት የተደረገባቸውን ረስተዋሉ። ኡስታዞች ሳይቀሩ ሁሉም በሶሻል ሚዲያ ላይ ወጥቶ ድምፅ እየሆነ ያለው ይሄን እንኳን አታስቡም። አንድ የቲክታክ ተጠቃሚ ወጣና ስለ አክሱም ሙስሊሞች ቪዲዮ ሰርቶ በዛ ልክ ተንጫጭታችሁ በዛ ልክ ጨዋችሁ ቪዲዮን አስጠፋችሁት። እጅግ በጣም ያመ ነገር ነው ወላሂ ለአዚም። አያችሁ ቀን ጥላል ምን ዞባችሁ እንደመጣ። ለዚህም ደግሞ ከጎናችሁ ቁመን እናሳያችኋለን። ይኸው እያሳየን ስለሆነ ኡስታዞቻችን ሳይቀሩ እንኳን አፕሪሼት እኔ በጣም ደስ ብሎኛል ወላሂ ለአዚም። እንኳን ሰው እንስሳ እንኳን እንዲገደል አልፈልግም እኔ። ገብቷችኋል? ሁሉም እምነት መከባበር ውስጥ እንዲያልፉ እፈልጋለሁ። ሀገራችን ለሁላችንም ትበቀናለች። እወዳችኋለሁ። ቪዲዮን ላይክ አድርጉት።